በአጠቃላይ እኔ ልለይ ፈለኩኝ ምንድን መሰላችሁ በህይወታችሁ ውስጥ ይጠቅመናል ብላችሁ የማታምኑትን ነገር ጊዜያችሁ ዌስት አታርጉ። ዛላይ በህይወታችን ውስጥ ይጠቅመናል፣ ለሆነ ነገር ይረዳናል፣ የፖለቲካ ህይወታችንን ይቀይራል፣ የሀገራችንን ችግር ይፈታል ብላችሁ የማታምኑት ነገር ላይ ጊዜያችሁን አታባክኑ። ገባችሁ? that's what's happening ፌስቡክ ላይ የሆነ ያለው ይሄ ነው። 2000 ሰው ሃንጋሳ እንዴት ነው አብዱል ጀባር ወአለይኩም ሰላም 2700 ሰው ሃንጋሳ ስር ሄዶ ተዘፍዝፎ ምን ያያየ ነበር? ምን ይመስላችኋል? ሃንጋሳ በአንድ ቀን 10000 ሰው ስላደረገ የሱ ሪአክሽን ለማየት ሰዎች ሲያብዱ ለማየት የምጠቅሙት ነገር የለም። በነገራችን ላይ አለኒ 10000 ሰው ሉዝ እንዲያደርግ ያደረግነው ይህ ሰውዬ ሞራሉ እንድሰበርና ተመልካቾች እንዳይኖሩት እንጂ ስሙኝ፣ ሞራሉ እንድሰበርና ተመልካቾች እንዳይኖሩት ሰሚ እንዳይኖረው ባዶ ስለሆነ ቀፎ ስለሆነ የምጨምረው ነገር ስለሌለ ገባችኋል? ስፔሻሊ ደግሞ የኢትዮጵያ ችግር መፍትሄ ከመፈጥሩ ሰዎች መካከል አንዱ ስላልሆነ እንደዛ እንደሆነ እንጂ ሰውየውን አላውን አዙራችሁ ተነስቶ እንደ ባለውቃቢ ስጮ ሄዳችሁ እንድታዳምጡ አይደለም 10000 ሰው እንድጠፋበት ያደረግነው። ገባችሁ አይደል? 10000 ሰው እንድጠፋበት ያደረግነው ለዚያ ነው። በነገራችን ላይ ግን እዚህኛው ቪዲዮ ላይ ቀደም እንዳልኩኝ ነው ነገሩ። ልምዳቸው ምንድነው? በራሳቸው ህይወት ውስጥ ምን ሰሩ? ምን አኮምፕሊሽ አድርጓል? ጥሩ ቤተሰብ እንኳን መርቷል ወይ እነዚህ ሰዎች? ገባችሁ? እነዚህ ሰዎች ለአገሪቷ የሚጠቅሙት ነገር የለም። በአገሪቷ ስንት የተማረ ሰው ስራ ፈቶ ቁጭ ብሎ አሜሪካና ካናዳ መጥተክ ምንም ነገር ሌላው ቀር ስራ ኑሮክ የማያውቅ ሰው ማለት ነው። ስራ የለም። ስራ የሚባል ነገር ኑሮክ የማያውቅ ሰው አገራችን ላይ ግን እንደ ኤክስፐርት እንደ ሳብጀክት ማተር ኤክስፐርት ተቆጥረክ በክብር በአበባ ጉንጉን ተቀብሎ ያስቀምጧል፣ ያስተናግዷል። ይህ ራሱ የሚያሳየው አገራችን የወደቀች ሀገር መሆኗን ነው። አገራችን ምንድነው? ኢትዮጵያ እጆቿን ወደ እግዚአብሔር ወደ ፈጣሪዋ ትዘረጋለች አልነበር እንዴ የተባለው? ምን ነው ወደ ዳያስፖራ ኮልኮል መዘርጋት ጀመረች አገራችን? ምን ነው አገራችን ራሷ ተዋረደች? ንገሩኝ እስቲ። ይህ እኮ ትልቅ ውርደት ነው። ትልቅ ውርደት እኮ ነው። not only did they appeal to the uneducated diaspora appeal ወደ እነሱ ብቻ እኮ አላደረገም አብይ አህመድና እነታዬ ደንዳ ወደ እነዚህ ቀፎ ኮልኮሌዎች እኮ አፒል ማድረግ ኑ ግቡ ብቻ እኮ አይደለም ያላቸው። ገባችሁ? የሌላቸውን ስምና ስልጣን የእውቀት ደረጃ ጭምር ነው የሰጣቸው። ገባችሁ? የሌላቸውን ስም፣ የሌላቸውን ደረጃ፣ የሌላቸውን ልምድ፣ የሌላቸውን እውቀት የአገሪቷ ናሽናል ቴሌቪዥን የኢትዮጵያ ቴሌቪዥን ላይ አንድ የሃይ ስኩል ዲፕሎማ ያልያዘ ሰው በዶክተሬት ዶክተር ተብሎ ሲጠራ ምን ብለህ ነው ራስን የምታየው? ይሄ ሀገር ወዴት እንደ ሀገር ወዴት እየሄደች ነው ያለችው? እቺ ሀገር አትልም? ይህ ቴሌቪዥን ቢያንስ እኮ የ50 እና የ60 ዓመት ዕድሜ ያለው በብዙ መንገድ ልምድን ያካበቱ ጋዜጠኞችና ባለሙያዎች ያሉበት አይደል እንዴ? እና እንዴት ነው የሃይ ስኩል ዲፕሎማ የሌለውን ሰው ዶክተር ብላችሁ የምትጠሩት? የኢትዮጵያ ቴሌቪዥን እንዴት ነው የሰዎች ዕውቀትና ልምድ የምለካው? እንዴት ነው በአፋቸው ቅድ ልክ ነው? ከአፋቸው እስከ ጆሮአቸው የተቀደደ ሰዎች ዶክተር ተብሎ መጠራት ምንድን የሚባለው? ፌስቡክ ላይ እንደ እብድ የጮኸ በሙሉ እንደ ኤክስፐርት የምታይበት ፖለቲካቸው የዘቀጠ ነው። ቅድም እንደተናገርኩኝ ነው። በፖለቲካው ዓለም የወደቁ ሰዎች ናቸው። በአጠቃላይ አገርን ወደ መምራት ይሄዱና የአገሪቷም ችግር by the way የብሔርና የብሔረሰቦች ችግር መፈታት እኮ ይችላል ኢትዮጵያ ውስጥ በደንብ አድርጎ። ሶስቱ በጣም የምጠላሉ። አንድ ቁጥር ትግሬና አማራ በጠላትነት ነው አይደል እንዴ የሚፈላለጉት? አይደለ? ኦሮሞና አማራ በጠላትነት ነው የሚፈላለጉት አይደለ? የነዚህ ሶስት ክፍሎች ችግር ከፈታ የኢትዮጵያን ችግር መፍታት ትችላለህ።
የነዚህ ሶስት ሰዎች ችግር ደግሞ በበዛ በ30 ቀን ውስጥ መስፈታት የሚችል ነው። የማይፈታው ግን ለምን ይመስላችኋል? ሁለት ምክንያቶች ናቸው። አንደኛ ችግር የመፍታት ችሎታና ብቃት ያላቸው መሪዎች የለንም። አንድ በሁለተኛ ደረጃ ደግሞ ብኖሩ እንኳን ያንን በህዝቦች መካከል ያለውን ችግር ለራሳቸው የፖለቲካ ትርፍ መጠቀም ስለሚፈልጉ ሰላም ያለው ህብረተሰቡ ውስጥ እነሱ ዳግም ተመርጦ ጥፍር መንቀል እንደማይችሉ ስለሚያውቁ በህዝቡ መካከል ያለውን ችግር እንዲሰፋ እንጂ እንዲጠባ አይፈልጉ። ገባችሁ? በህዝቡ መካከል ያለው ችግር እንዲሰፋና ወደ ከፋ ደረጃ እንዲደርስ እንጂ እንዲጠብና ህዝቡ የጋራ የሆነ ችግሩ ላይ ትኩረት እንዲያደርግ አይፈልጉ። የጋራ የሆነ የኢትዮጵያ ህዝብ ችግር ማን ነው? ፖለቲከኞቹ ናቸው፣ ሌላ ማንም አይደለም። የጋራ የሆኑ ችግሮቻችን ፖለቲከኞቹ ናቸው፣ ወደራችሁም ጠላችሁ። ገባችሁ? ያለንን ትንሽዬ አለመግባባት በጣም አስፍተው ትልቅ አድርጎ ህዝብ ወደ ጦርነት እንዲገባና እንዲጨራረስ ሁሉ ይፈልጋሉ። ህዝብ በሰላም አብረው እንዳይኖር ይፈልጋሉ። ሜዋይል at the same time ስለ ሀገሪቷ ደህንነት የሚያሰጋቸው ደግሞ እነሱ ናቸው። አይገርምም? ስለ ሀገሪቷ የምሰጋ ከሆነ ሀገሪቷ ውስጥ ስለምኖረው ህብረተሰብ አስብ እስቲ አንድ ቀን። ህዝቡን በችግር አትወጥረው። ህዝቡን ለፖለቲካ ጥቅም አትጠቀምበት። ለፖለቲካ ትርፍ ብለህ ህዝብን አትከፋፍለ። ህዝብ እንዲበላላ አታድርገ። እውነት ለሀገር የምታስብ ከሆነ ማለት ነው። ብቃት ያላቸው ሰዎችን የሚገባቸው ቦታ ላይ አስቀምጠ። ሰዎች መለካት ያለባቸው ለፖለቲካ ፓርቲ ባላቸው እምነት ደረጃ ሳይሆን በእውቀታቸው ልክ ነው መለካት ያለባቸው። ለሀገር ማበርከት በሚችሉት ልምድ፣ በተማሩት ትምህርት ካላቸው ፖዚቲቭ አስተያየት ለሀገርና ለህዝብ፣ በዚህ ነው ሰዎች መለካት ያለባቸው። ገባችሁ? የጋራ ችግራችን ፖለቲከኞቹ ናቸው። ወደንም ጠላን ማለት ነው። ወደንም ጠላን ለፖለቲከኛ እዚህ እየዞራለሁ የምትል ካለ እዘልና ዞር። እኔ ከማንም ፖለቲከኛ ጋር አብሬ አላብርም። I will never they are always wrong። ለኔ ሁልጊዜ እነሱ ስህተተኞች ናቸው ብዬ ነው የማምነው። ሁልጊዜ ለምን? ፖለቲከኛን ህዝብ ነው መምረጥ ያለበት ስንል ህዝብ ከራሱ መካከል ራሱ እጅ አውጥቶ ይህ ሰው ነው የሚመራን ማለት አለበት። ይህ ሰው እንድመራን እንፈልጋለን ብሎ ህዝብ መናገር አለበት። እንደዚህ አይነት መድረክ አለ ኢትዮጵያ ውስጥ? እንደዚህ አይነት መድረክ ነበረን አይደል? ጠቅላላ በነባር የፖለቲካ ነጋዴዎች ገና ከጨቅላነታቸው ጀምረው ተመልምለው ማለት ነው እነዚህ ሰዎች አንዱን ክፍል ስልጣን ላይ ማቆየት ይችላሉ። የራሳቸውን ህዝብ ጥፍር መንቀል ይችላሉ። ሞራል የላቸውም። የሰው ልጅነት አይሰማቸውም። የሰው ልጅነት ውስጣቸው የለም። እነዚህ ኦሮሞን ለኔ ሽጠው እኔን ስልጣን ላይ ለማቆየት የራሳቸው ህዝብ ጉሮሮ ላይ መቆም ይችላሉ። ሞራል የላቸውም። እነዚህ ደካማዎች ናቸው ተብለው ገና በጨቅላነታቸው ተመርጦ ነው እነዚህ ሰዎች ወደ ፖለቲካው ዓለም የሚመጡት። ገባችሁ? ያ መድረክ ያስከምቆምና ህዝብ የራሱ መሪ ከራሱ መካከል በጣቱ መርጦ አውጥቶ እንደዚህ አይነት ሞያ ላይ እንደዚህ አይነት ስራ ላይ ይህ ሰው ነው የሚመራኝ እስከምል ድረስ ያ መድረክ እስከምፈጠር ድረስ አገሪቷ ሰዎች ተግባብቶ መኖር አይችሉም። ገባችሁ? አገሪቷ ውስጥ የመርፌ ቀዳዳ የምታክል ችግር ሁልጊዜ ሰፍታ ታናል ነው የምትሆነው። ሰፍታ የአውሮፕላንና የመርከብ መተላለፊያ ትሆናለች። ለምን? ችግሯን የሚፈጥሯትም የሚያሰፏትም እዛው የፖለቲካ ስልጣኑ ላይ መበስበስ የሚፈልጉ ባለስልጣኖች ስላሉ፣ ፖለቲከኞች ስላሉ ማለት ነው። ገባችሁ አይደል? የነዚህን ቅሌት እኮ ደግሞ እያያችሁ ነው። ቅሌታቸውን በደንብ አድርጋችሁ እያያችሁ ነው አይደል? በነገራችን ላይ ፀሐይ ላይ ነው የዋልኩት ስራ እየሰራው መካኒካል ስራና ታጠብ ምናምን የምትሉ ሰዎች የሳይካን ሴት መታጠብ አለብኝ። በታውን ያለሁት መኪና ውስጥ ነው ልጆቼን ላነሳ መጥቼ ማለት ነው። የችግሩ ፈጣሪዎች እነሱ ስለሆኑ ለችግሩ መፍትሄ ይሆናሉ ብላችሁ አትጠብቁ። ገባችሁ? ችግሩ እንዲፈጠር
ከመሰረቱ ራሳቸው ችግሮች ናቸው። በነገራችን ላይ ራሳቸው ችግሮች ናቸው። ችግሮች ባይሆኑ ኖሮ ያ ሁሉ ህዝብ አልቆ አንድ ጊዜ ያ ሁሉ ህዝብ አልቆ ማለት ነው። ያ ሁሉ ዋጋ ተከፍሎ አሁንም ወደ ነበርንበት ቦታ ወስዶ ባልመለሱን ነበረ። ራሳቸው የኢትዮጵያ ችግር አካል ባይሆኑ ኖሮ ገባችሁ? መፍትሄ ለመፈለግ ትናንትና ችግር የነበሩ ሰዎች መፍትሄ መሆን አይችሉም። መፍትሄ ለመፈለግ የኮሚቴ አባል መሆን አይችሉም። መፍትሄዎች መሆን አይችሉም። እነዚህ ሰዎች ጽፍር ስነቅሎ የነበሩ ሰዎች ናቸው። ጋይስ ነቃ በሉ ሁላችሁም። ሁሉም እስቲ ነቃ በልና ሁላቸውም የት ነበሩ? አዲስ የመጣላችሁ መሪ አለ ወይ? ባለፈው 30 ዓመት ሰውን እስከነ ህይወቱ ሲቀብሩ ከነበሩ ውጪ አዲስ የመጣ መሪ አለ? አነጋገራቸውን ምላሳቸውን ቅቤ አድርገው መልካቸውን ሳይሆን ምላሳቸውን ቶናቸውን ቀይሮ ስለመጡ ነው። ምን አባክ ስልክ የነበረ አባቴ ብሎ ስለጠራ ነው። አባትን ስገል የነበረ አባትህ አባቴ ናቸው ማለት ስለጀመረ ነው። ለነገሩ ህዝቡ ዘገምተኛ ህዝብ ስለሆነ ይጫወቱበታል። ለዚህም ደግሞ የኢትዮጵያ ችግር መፍትሄ አያገኝም። መፍትሄ ሳያገኝ ይኖራል። ዝቅጠታቸው እስከየት እንደሆነ እያያችሁ ነው ያላችሁት። ዝቅጠታቸው እስከየት እንደሆነ በአሜሪካና አውሮፓ ውስጥ የራሳቸውን ልጆች ሰርቶ አብልቶ የማያውቁ ልጆች ፈልፍለው በልጆቻቸው ልክ መንግስት እንደ እንስሳ የሚቀልባቸው ሰዎችን የፖለቲካ ተንታኝ የነሱ አሻጋሪዎች አድርገው ወደ ሀገር ውስጥ ኢምፖርት ሲያደርጉ ዝቅጠታቸው እስከየት እንደሆነ መረዳት እና ማወቅ ነበረባችሁ። እንደዚህ አይነት የተማሩ ሰዎችን ዋጋ ከፍለህ አስገብተህ ለህዝብ እንዲጠቅሙ ማድረግ ስትችል የማንም ኮልኮሌ እየሰበሰብክ ሆቴል ውስጥ አጠራቅመህ ቁጭ አድርጋቸው ደሞዝ ትሰጣቸዋለህ አይደል እንዴ? እነዚህ ሰዎች ውርደታቸው እስከዚህ ድረስ እስቲ ተመልከቱ። ገባችሁ? ውርደታቸው እስከዚህ ድረስ ነው። ሰዎች እኮ አንተ እኮ መንገድ ስጠፋብህ ትልቅ ሰው ስትጣላ ትልቅ ሰው ጋር ትሄድና እንዲያስታርቁ ታደርጋለህ አይደል እንዴ? በባህላችን መንገድ ስጠፋብህ አገር የሚያውቅ ሰው ጋር ትሄድና መንገዱን ትጠይቃለህ። መላ ስጠፋብህ መላ አዋቂዎች ጋር ሄደህ ታማክራለህ። ችግር ሲፈጠር አዋቂዎችን ሰብስበህ ትመክራለህ። የኢትዮጵያ መንግስት ግን ይህ ሁሉ ሲፈጠር ማለት ነው you know what happens? ማን ጋር ነው አፒል የሚያደርገው? የፌስቡክ ቱልቱላዎች ጋር አፒል አድርጎ ኑ ግቡ እናንተ ጩሁልኝ፣ እኔ መጮሁን አልችልበትም። ከምን የተነሳ ይመስላችኋል? በነገራችን ላይ ከምን የተነሳ ይመስላችኋል? መጣ የተባለው ለውጥ ክሌም እያደረጉ ያሉ ሰዎች ስንት ሰዎች ናቸው? ብርሃኑ ነጋ አንድ ወታደር ሳይኖረው፣ በደንብ አድርጉና አዳምጡ። ብርሃኑ ነጋ አንድ ወታደር ሳይኖረው ታጠቅ ያለው ወያኔን በአንድ አመት ውስጥ አወርዳለሁ ብሎ ሲፎክር የነበረ ሰው ነው። 2 ሳምንት ሄዶ ኤርትራ ቁጭ ብሎ ሙቀቱንም ሆነ የወታደሩን ህይወት ስላልቻለ ተመልሶ ወደ በርገሩ ወደ ዲሲ መጣ አይደል እንዴ? ተመልሶ ወደ ዲሲ መጣ። የተቀሩት በሙሉ 7 የፖለቲካ ፓርቲ መስርተው እርስ በራሳቸው መግባባት ሳይችሉ ቀርተው በትንተናቸው ወጥተው በኢትዮጵያ ህዝብ ደም ሲቀልዱ የነበሩ ናቸው። እነዚህ በሙሉ እንክርዳዶች፣ ይህ ሁሉ በሙሉ እንክርዳድ ወደ አገር ቤት ከተመለሰ በኋላ ምን እያለ ነው? ለውጡን ያመጣ ነው እኛ ነን እያለ ነው። ገባችሁ? ይህ ሁሉ እንክርዳድ፣ ይህ ሁሉ ቆሻሻ፣ ይህ ሁሉ አተላ፣ ይህ ሁሉ ዋጋ ቢስ ማለት ነው ወደ አገር ከተመለሰ በኋላ ምን እያለ ነው? ለውጡን ያመጣ ነው እኛ ነን። በእውነት ለውጡን ያመጣው ኢትዮጵያ ውስጥ ያለው ህብረተሰብ ነው። ገባችሁ? ኢትዮጵያ ውስጥ ለውጥ ያመጣው ማን ነው? እዛው ችግሩን ስጋፈጥና
ደሙን ስገብር የነበረው ኢትዮጵያዊ ነው ለውጡን ያመጣው። ለውጡን ማን እንዳመጣ እንኳን እዛው 30 ዓመት ስልጣን ላይ በስብሶ ማለት ነው 30 ዓመት ስልጣን ላይ በስብሶ ወይም ጠበንጃ ተሸካሚ ሆነው ወይም ገራፊ ወይም ጥፍር ነቃይ ወይም ገዳይ ሆኖ ማለት ነው ጋይስ እንደዛ እንኳን በስብሶ ታች ያለውን ህብረተሰብ ኢትዮጵያዊ ስነ ልቦና መረዳት ስለማይችሉ ስላልቻሉ እነዚህ ከውጪ የገቡ እንክርዳዶች ያሉትን እውነት አድርጎ ወስዷል እና አብይ አህመድ ሰማችሁ 30 ዓመት ስልጣን ላይ በስብሶ የተለያዩ የወንጀል ስራዎች ላይ ተሰማርተው የቆዩና ዛሬ ፊታቸውን አይናቸውን በጨው አጥበው የመጡ የኢትዮጵያ ባለስልጣኖች ማለት ነው የውጭ እንክርዳዶች መጥተው ለውጡን ያመጣ ነው ወይም ደግሞ ለለውጡ መምጣት እኛ ያበረከት ነው ነገር አለ ብሎ የተናገሩትን ነው የተቀበለው። በመሬት ላይ ግን ዋጋ ከፍሎ ለውጡን ያመጣው እዛው አገር ውስጥ ያለው ህብረተሰብ ነው። ገባችሁ አይደል? ስለዚህ ምን አደረገ? አሁንም ሌላ ለውጥ እንዳይመጣ ልክ እንደ ብርሃኑ ነጋ ልክ እንደ ሌሎቹ ውጪ ያሉትን ሰብስቤ ላስገባና ለውጥ እንዳይመጣ አደርጋለሁ። here's the thing የሰዎችን ፍላጎት በምንም መገደባች እንኳን ራሱ ነፃ ትዕዛዛትን ሲሰጠን ከነፃነት ጋር ነው የሰጠን። እነዚህን ትዕዛዛት ተግባራዊ ካላደረገን እሳት አይቀጣጠልብንም ላያችን ላይ የመጨረሻ ቀን ነው የሚጠብቅልን አይደል እንዴ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መሐመድ ትዕዛዛት አሉ ክርስቲያኑን ሙስሊሙን እነዚህን ትዕዛዛት ባትፈጽም መሬት ላይ ምንም የሚደርስብክ ነገር የለም። ተግባራዊ የምናደርጋቸውን እንኳንስ የሰው ልጅን የፈጣሪን ትዕዛዛት በሙሉ እንኳን በራሳችን ፍላጎትና በቅንነት ነው። ገባችሁ አይደል? ሰው ነፃነት ከፈለገ ሰው እኔ እንደ ጎረቤት አንተን ካልፈለኩ ያንን በግድ እኔ ላይ መጫን አትችልም። የፈለገውን ያህል ጊዜ ይርዘም እንጂ የምፈልገውን ነገር አደርጋለሁ። እኔ የምፈልገው ለውጥ ከሆነ እኔ የምፈልገው የአብይ ከስልጣን መውረድ ከሆነ አብይ ከስልጣን ይወርዳል። ወደዳችሁም ወደደም ጠላ ማለት ነው። ገባችሁ? የሀገሪቷ ህዝብ የምፈልገው ነገር ካለ እሱን ማለት ነው ውጭ ሀገር የተጠረቃቀሙ ቆሻሾችን በማስገባት ማስቆም አይቻልም። የሰዎችን ፍላጎት በእናንጋሳ መገደብ አይቻልም። የሰው ልጅ የሚፈልገውን ነገር በዌልፌር እስረኞች የዌልፌር እስረኞችን የአሜሪካ ለማኞችን በማስገባት የሰዎችን ፍላጎት ማስቆም ፈጽሞ አይቻልም። ይህ እኔ እኮ የምትሉትን ነገር መጀመሪያ እመኑበት እምለው ለዚህ ነው። በተግባር ላይ ሌላ ሰው ነው የሰውዬ። ገባችሁ? በተግባር ላይ when it comes to an actual action ስራ ላይ ይሄ አይደለም የሰውዬ። ገባችሁ? የምሰራው ሌላ ነው፣ የሚያወራው ነገር ሌላ ነገር ነው። ዳንኤል ክብረትን ስለ ዳንኤል ክብረት የተጠየቀውን ጥያቄ ምን ብሎ እንደ አደባብሶ እንዳለፈ አይታችኋል። ዱባይ ላይ አይደል እንዴ? ዳንኤል ክብረት ወጥቶ በራሱ ላይ በአደባባይ ፍርድ ቤት ራሱ ላይ መስክሯል። እኔ ጸረ ሙስሊም ነኝ፣ ሙስሊሞችን እጠላለሁ፣ እኔ ጸረ ኦሮሞ ነኝ፣ ኦሮሞን እጠላለሁ ብሎ በራሱ ላይ መስክሯል። አይደል እንዴ? አይኔን ግንባር ያርገው በራሱ ላይ ማልመሰከረም እሱ የኦሮሞ ወዳጅ ነው፣ እሱ የሙስሊም ወዳጅ ነው፣ እሱ ኢትዮጵያን አንድ ላይ ያደርግ ነው፣ እሱ ኢትዮጵያውያንን አንድ ላይ ያደርግ ነው ብሎ የተናገረ ሰው ነው። ተግባር ማለት ይሄ ነው። ገባችሁ? ለኔ የምጠቅመኝ ከሆነ እንኳን የሌላውን ሰው ቤት ቢያቃጥልም ጉዳይ አይደለም ብሎ የሚያምን ሰው ነው አብይ አህመድ ማለት። ሌላውን ሰው ከምድር ገጽ ላይ ቢያጠፋው እንኳን አላምንም። አሁን ለምሳሌ የአማራ ልጃገረዶችን ጉዳይ ተመልከቱ። የአማራ ልጃገረዶችን ጉዳይ በነገራችን ላይ የአማራ ልጃገረዶች ጉዳይ it required more expert የሆነ ሰው ይህንን ነገር ኤክስፖዝ ለማድረግና እነዚህ ልጆች በሰላም ወደ ቤተሰቦቻቸው እንዲቀላቀሉ ለማድረግ ኤክስፐርት የሆነ ሪስፖንስ ነው የሚያስፈልግ የነበረው። የራሴን ድርሻ አድርጌያለሁ። I did my part ኤክስፖዝ አድርጌያቸዋለሁ።
not only ኢትዮጵያ ውስጥ ሰሩ የነበሩትን ሶማሊያና ሩዋንዳም ዘምተው የኢትዮጵያ ጦር ሰራ የነበረውን ስራ ኤክስፖዝ ስላደረኩኝ እነዚህ ልጆች እንደተባለም ከወለጋ ሳይሆን ከጎጃም ተገኙ። ገባችሁ አይደል? የአማራ ህዝብ ግን እኛን ሊያመሰግነን ይገባል። እርግጠኛ ነኝ ማጆሪቲ አማራ ኦሮሞ ልጆችን ጠለፈ ብሎ አላመነም። ሰዎችን መጥለፍ፣ የሰው ጥፍር መንቀል፣ ሰዎችን መግደል፣ ሰዎችን የደረሱበት ማጥፋት ይህ መንግስት ለ30 ዓመት የተካነበት ስራ ነው። ገባችሁ? የተካኑበት ስራቸው ነው። ይህንን ልምድ ነው ሲቀስሙ ይኖሩት። ይህንን ነገር ወተን ኤክስፖዝ እናደርገው ምንድነው የተፈጠረው? ይህንን ወተን በአደባባይ ከዚህም የባሱ ስራዎች እንደምሰሩ ወተን ለህዝብ ስንናገር ምን ተፈጠረ? ከዚህ ከእኩይ ተግባራቸው ተመለሱ። ታስታውሳላችሁ አይደል? እነዚህ ልጆች አልኩኝ፣ እነዚህ ልጆች አሁን በህይወት አሉ ተይዞ ነው ያሉ ብሎ ያወራሉ። በዝምታ ከታየና ኤክስፖዝ ካልተደረጉ እውነተኛ ማንነታቸው ካልተነገራቸው ይህ መንግስት እነዚህ ልጆች አንገትና እጃቸውን ቆርጦ ለየብቻ ለቤተሰቦቻቸው ልልክ ይችላል። በመጀመሪያ ደረጃ የአማራን ህዝብ አቴንሽን ነው ከኦሮሞ ላይ shift ያደረግነው። that's what I did። ኦሮሞ ይህንን አያደርግም። የኦሮሞ ህዝብ ልጅን የሚጎዳበት አንጀት የለውም። እንደዚህ አይነት ህዝብ አይደለም ነው። የሰው ልጅ ኦሮሞ ቤት ሄዶ ተገደለ፣ መርዝ በላ፣ ታፈነ የሚባል በታሪክ ሰምተን አናውቅም። we don't do that። የኛ ስራ አይደለም። ጠላት ወደ ትመጣለህ ግንባርን ፊት ለፊት እንበጣጥሳለን እንጂ ልጅን ጠልፈን ብራምጣ አንለም። ገባችሁ? አንድ ቁጥር የተሰራው ስራ ምንድነው? የአማራው ህዝብ እውነተኛ ጠላቱን እንዲያውቅ አድርገናል። እውነተኛ ጠላቱን ይህንን ጠላትነት ደግሞ የፈለገው ለምንድን ነው? ይህንን ጠላትነት የፈለገው ለአንድና አንድ ብቸኛ ምክንያት listen guys፣ አባታቸውን ከስልጣን ላይ ጠራርጎ ያስወጣውን የህዝብን ማዕበል የህዝብን አንድነት ዳግም ተመልሶ እንዳይመጣ አማራና ኦሮሞ እንድበላላ፣ ኦሮሞና ትግሬ እንድበላላ፣ ሌላውን ብሔርና ብሔረሰብ እየተራራቀና እየተበላላ እንድኖር ነው የሚፈልገው። this is what they need። ለምን ኦሮሞና አማራ ያለውን ችግሩን ፈቶ አብሮ መኖር ከጀመረ የዚህ መንግስት ጸርኔ ነው። አማራና ኦሮሞ ህብረት ፈጥሮ አብሮ መስራት ሲጀምር ይህ ማለት ለና አብይ የሳምባ ነቀርሳ ማለት ነው፣ ወይም ደግሞ ካንሰር ማለት ነው። አንድ የሆነ ህዝብ ማለት ለብልጽግና ፓርቲ፣ ለድሮ ኢህአዴግ፣ ለዛሬው ብልጽግና፣ ለዛሬም ለድሮም ገዳዮችና ጥፍር ነቃዮች ካንሰር ማለት ነው። ይህንን ካንሰር በተቻላቸው መጠን ማዳከም ነው የሚፈልጉት። ገባችሁ? ይህንን ካንሰር በተቻላቸው መጠን ማዳከም ነው። የአማራ ክልል ወጣት ፋኖ ብሎ እንደዛ ስርዓት አልበኛ ሰው ለምን ሃያ አልተባለም? ለምን እንደሆነ ልንገራችሁ። አማራ የውጭ ጠላት የለውም። ታጥቆ ሄዶ ይመዋጋለት ሰው አያስፈልገውም። አማራ ብጣላ ከራሱ ከተዋለደ ህብረተሰብ ጋር ነው የተጣላው። የትም አባቱ አይደርስም። የእውነቴን ነው የምላችሁ። መሳሪያ ባይሰጠው ኖሮ ጉምዝ ባላለቀ ነበረ። ያንዱን እያደረጉ ያሉ ግን ዛሬ ስልጣን ላይ ያሉ ሰዎች ናቸው። እውነት ለአማራ አዝነው ነው? ጉምዝን በመጨረስ ጉምዝ ላይ በመዝመት ወይም ደግሞ ቅባንትን በመግደል አማራ ያገኘው ትርፍ ምንድነው? እንደ ህዝብ ማለት ነው። አማራ ያገኘው ትርፍ አለ? የፖለቲካ ትርፍ አለ? የሞራል ትርፍ አለ? የገንዘብ ትርፍ አለ? የኢኮኖሚ ትርፍ አለ? የለም፣ ምንም አላገኘም። ከዚያ ውስጥ አትራፊዎች የቀድሞ ኢህአዴግ ጥፍር ነቃዮችና የዛሬው ብልጽግናዎች ብቻ ናቸው ከዚያ ትርፍ የሚያገኙት። ህዝቡ ምንም ትርፍ አያገኝም። አማራ እየነቃ ነው። አሁን አማራ ነቅቶ እየተመለሰ ነው ያለው። ችግሩ ግን አማራውንም በብሔርተኝነቱ በኩል እንሂድ ካላችሁ በብሔርተኝነቱ በኩል ሂዱ። ነገር ግን እኛ የዛሬ 60 ዓመት የነበርንበት ቦታ ላይ አትሁኑ። ትንሽ በልጸግ በሉ አማራዎች። ትንሽ ከሌላው ብሔርና ብሔረሰብ ጋር አብሮ የሚያኖራችሁን ፖለቲካ ለማራመድ ሞክሩ። ገባችሁ? አውሬ ሆነን ከማንም ጋር መኖር አንችልም። የአውሬ ፖለቲካ ያራመድን
የትም ከማንም ጋር መኖር አንችልም። ይቅርና እዛ ሀገር ውስጥ በስደቱም ዓለም መኖር አንችልም። የታወቀ ነው። ገባችሁ? መንቃት ማለት የበለጸገ ፖለቲካ ማራመድ መቻል ነው። ብልጽግና ብሎ ራስን መጥራት አይደለም። ገባችሁ? ይህንን ኤክስፖርት ስናደርግ የአማራ ህዝብ አቴንሽኑን shift አደረገ። ኦሮሞ ነበረ ልጅን የጠለፈው ብሎ ሲያምን የነበረው አማራ በሙሉ መንግስትን የጠለፈው ብለን አይናችንን አፍጠን ስንናገር አማራው ተቀበለን። በነገራችን ላይ እናመሰግናለን። ይህንን እውነት ተቀብላችሁ እነዚህ ልጆች ነፃ ሆኖ እንዲወጡ ስላደረጋችሁ ማለት ነው። በነገራችን ላይ እንደዚህ አይነት ተልካሻ የፖለቲካ ስራዎች ለወደፊትም አይሰሩም ብላችሁ አትመኑ። ይሰራሉና አብይ ያደርጋሉ። they will do it ያደርጋሉ። እነሱን ስልጣን ላይ ማቆየት ይችላል ብሎ የሚያምኑበት ማንኛውንም ነገር ከማድረግ ወደ ኋላ አይሉ። ገባችሁ? እኛን ስልጣን ላይ ያቆየናል ብሎ የሚያምኑበትን የራሳቸውን ወንድሞች ይገላሉ። like or not ለማና ብርሃኑ ጁላን ይገላሉ ብዬ ተናግሬያለሁ። ለማና ብርሃኑ ጁላን ይገላሉ ብዬ ተናግሬያለሁ። ብርሃኑ ጁላ ላይ የግድያ ሙከራ ተደርጓል ኦሬዲ። ገባችሁ አይደል? ኦሬዲ ብርሃኑ ጁላ ላይ የግድያ ሙከራ አድርጓል። ሌሎችም ብርሃኑ ጁላ እንግዲህ ይህንን ያህል የኦሮሞ ብሔርተኛ ሆኖ አይደለም የግድያ ሙከራ የተደረገበት። ፕሮባብሊ አልሰማ ብሎ ይሆናል። ምክንያቱም ወታደር ሆናችሁ የምታውቁ ሰዎች ካላችሁ እኔ ሲቪሊያን እንዲያዘኝ አልፈልግም። ለራሱ ዲሲፕሊን የሌለው ሲቪሊያን እንዲያዘኝ አልፈልግም። ሲቪሊያን ወርድ ኢን ሪያሊቲ ዲሲፕሊን የላችሁም። you have no discipline። ዲሲፕሊን ማለት ጧት በሆነ ሰዓት ላይ ትነሳለህ፣ ሁሉ ጊዜ መስራት ያለብን ትሰራለህ፣ መተኛት ባለብህ ሰዓት ትተኛለህ፣ መስራት ባለብህ ሰዓት ትሰራለህ። that's what discipline means በሲቪሊያን ወርልድ ማለት ነው። በስራ ሰዓት ጧት ላይ ስራ ተነስተህ እንደምትገባ እየዘነጋክ ሌሊቱን ሙሉ ስትጣ ታድራለህ። ጧት ላይ የስራ ሰዓት ስደርስ አንተ ተዘርግተህ ትተኛለህ። and guess what happens the next day አንተ ስራ ልትገባ ስትል አለቃ ደውሎ እንዳትመጣ ይላል። this is lack of discipline። ዲሲፕሊን አለመኖር ነው። ሰልፍ ዲሲፕሊን አለመኖር ነው። ሲቪሊያን ወርድ በብዙ መንገድ ሰው ዲሲፕሊን የለውም። ማጆሪቲ ሰው ዲሲፕሊን የለውም። ስለዚህ ከነዚህ ሰዎች ኦርደር አንወስድም። ወታደር የሆነ ሰው ከነዚህ ሰዎች ኦርደር መውሰድ አንወድም። አስማር ፋክት ከነሱ ጋር አንድ ቦታ መስራትም አንፈልግም። ወታደርና ወታደር በአይን ተነጋግሮ መደረግ ያለበትን ያደርጋል። ሲቪሊያን ጋር ግን አውርተን እንኳን አንደርስታንድ አያደርጉም። አውርተን እንኳን ተናግረን እንኳን ሺህ ጊዜ ማለት ነው እስከምናብድ ድረስ አይገባቸው። ነብራኑ ጁላ እንደዚህ አይነት ነገር አጋጥሞት ይሆናል። አብይ ያልተረዳውን እንግዲህ ሶስት ነገሮችን አናደርግም በሚሊተሪ ውስጥ ኢሞራል የሆነ ነገር ኢሊጋል ህገወጥ የሆነ ነገር ሞራሊ አክሴፕታብል ያልሆነ ነገር አንሰራም። ህገወጥ የሆነ ነገር አንሰራም። ብልግና የሆነ ነገር አንሰራም። አንኤቲካል የሆነ ነገር ከነዚህ ሶስቱን የተላለፈ አንድ ተራ የመንግስት ባለስልጣን ትዕዛዝ በሰጠን እነዚህን ትዕዛዞች ተግባራዊ አናደርግም። በዚህ የተነሳ እነዚህ ሲቪሊያን ምን ያደርጋሉ? የፈሰሰበት አንድ ወታደር ላይ የምፈሰው አንድ ወታደር ለማስተማር፣ ለማልበስ፣ ለማሰልጠን የምፈስበት ገንዘብ አይታያቸውም። የሀገሪቱ ሀብት አይታያቸውም። የምታያቸው ቃላቸው ስላልተሰማ የግድያ ሙከራ ይደረግበታል። ለማ ላይ ይሄ ሊደረግ ይችላል በነገራችን ላይ ማለት ነው። ለማ ምክንያቱም ጆሃር ብዙ ደጋፊ ስላለው he safe for now። ገባችሁ? ጆሃር ብዙ ደጋፊዎች ስላለው he safe። ለማ ግን ምንም የለውም። አሁን እኮ ለማ እኮ የለውም። ለማ ጋር ማን ያለው? ለማን በገሉት ማን ነው ተነስቶ የሚያዝ ነው ንገረኝ። አሁን እየተሰራ ያለውን ስራ ልንገራችሁ። በለማ በኩል ለማ ጸጥ እንደ እነሱ የፈለጉትን ነገር ሲያደርጉ ለማ ጸጥ እንድል የተፈለገው ለማ ማዳን የምችል ይሄ ብቻ ነው። ይሄን ምስጥር ስታውቁ ለማ መዳን ይችላል። ለምንድነው ለማ መግደል ያልፈለጉት መንካት ያልፈለጉት? አሁን ለምን ይመስላችኋል? እየሰሩ ያሉት ስራ አለ ለማ ላይ። ምን እየሰሩ ነው ያለው? ለማ አፉን እንደዘጋን እነሱ ስራቸውን እንደሰሩ ህዝቡ ወጥቶ ለማ ለምን ዝም ይላል ብሎ ለማን እንድጠላ ከዚያ በኋላ ለማን ያጠፉታል። ያለ ደጋፊ ጠፋ ይቀበላል። ኬስ ክሎዝድ። ገባችሁ? ለማን ጸጥ ያስባሉት ያሉ እነሱ ናቸው። ለማ የነሱ ደጋፊ ሆኖ አይደለም። you guys need to understand
የኢትዮጵያ ፖለቲካ ይሄንን ይመስላል። ምላስ አለን ብላችሁ ሄዳችሁ ምላስ አለን ይሄንን ምላሴን ሽጬ ከዚያ ከደሃ ህዝብ ላይ እየተሻማው በቀን አንዴ መብላት የማይችል ህብረተሰብ የኔ ሆቴል እየከፈለ ጫት እያስቃመኝ ውስኪ እያወረደልኝ ጾማ እየቆረጠልኝ እበላለሁ ብላችሁ ወደ ሀገራችሁ አትሄዱ ፕሊዝ። ኢትስ ቬሪ ኢሞራል። ገባችሁ? በጣም ሞራሊ አክሴፕተብል አይደለም። ሞራሊ ተቀባይነት የሌለው ነገር ነው። ውስጣችሁ እንዴት አድርጎ ይቀበላል? unless you are animal እንስሳ ካልሆንክ በስተቀር ማለት ነው። በተለይ ደግሞ አዲስ ዴሞክራሲያዊ መንግስት በመጣ እንኳን ማለት ነው። እኔ አንድ ነገር ልምከራችሁ። ለሀገርና ለህዝብ የሚጠቅም ለህዝብና ለሀገር የሚያስብ መንግስት እንኳን በመጣ በግሩፕ ተደራጁና ሄዳችሁ የተወሰነ ወጣትን ከስደት ለማዳን የተለያዩ የሥራ ዘርፎችን ፍጠሩ እንጂ ከዚያ ለራሱ የወደቀ በልመና ከምኖር ሀገር እናንተ ለመጠቀም እንዴት ትሄዳላችሁ? ለራሱ ለምኖ የሰራተኛውን ደሞዝ የሚከፍል ሀገር፣ ለራሱ ለምኖ የአውሮፕላኑን ጋዝ የመኪናውን ጋዝ የሚቀዳ ሀገር፣ ከዚያ ሀገር ላይ ሄዶ ሆቴል እየተቀለቡ እየኖሩ የሰው ልጆች የሰው ውስጥና ጭንቅላት የማይቀበለውን ነገር እያወሩ መኖር ማለት በጣም ትንሽነት ነው። በጣም ማነስ ማለት ይሄ ነው። እንደ ሰው ልጅ አንተ ትንሽነት ማለት ይሄ ነው። ሌላ ምንም አይደለም። ሞራሊ አክሴፕተብል አይደለም። በቃ ውስጣችን እንዴት አድርጎ ይቀበሏል እንደዚህ አይነት ነገር ማለት ነው። መንግስቱ ወርዷል። መንግስቱ የወረደ ነው። የዘቀጠ መንግስት ነው። ገባችሁ አይደል? መንግስቱ የወረደ የዘቀጠ መንግስት ነው ያለው። ህዝብሳ ከመንግስት መሻል አይችልም እንዴ? እንደ ህዝብ እንደ ግለሰቦችሳ ከመንግስት የተሻለ መሆን አንችልም? we could be መሆን እንችላለን። ስለዚህ የምትችሉትን ያህል ጣሩ። በተለይ ወጣቶች፣ ውጭ ሀገር የምትኖሩ ሰዎች እንደዚህ የወረደ ቦታ ላይ እንዳትወርዱ ያገኛችሁትን ጊዜ በመጠቀም ተማሩ። ወጣቶች ተማሩ፣ ራሳችሁን ቀይሩ። የተማረ ሆናችሁ ወደ ሀገራችሁ ነገ ከነገ ወዲያ ብትመለሱ እንኳን ሀገራችሁን ትቀይራላችሁ። ነገር ግን ፌስቡክ ላይ አፌን እየከፈትኩኝ እየጮኩኝ መጨረሻ ላይ እኔም እድል ደርሶኝ ወደ ሀገሬ ሄድና ምላሴን ሽጬ እኖራለሁ ብላችሁ የምታስቡ ከሆነ ግን ለእኛም ለሀገራችንም ጥሩ አይደለም። ገባችሁ? ምን ይዞ ተመለሰ ነው። ለፌም አይደለም መስራት ያለበት፣ ለታዋቂነት አይደለም መስራት ያለብን። መስራት ያለብን እኔ ተወልጄ አድጌ አርጅቼ ሞትኩ ከማለት እኔ ተወልጄ የሆነ ነገር ሰርቼ ሞትኩ ማለት ኩራት ነው። ገባችሁ? የሆነ ነገር ሰርቼ ለሀገሬና ለህዝቤ የሆነ ነገር አበርክቼ ሞትኩ ወይም አባቴ በዚህ መልኩ ነው የሞተ ብሎ የሚያወራ ልጅ ኩራት ይሰማዋል። አባቴ አሜሪካ ውስጥ በልመና እኔን ሲያሳድገኝ ኖረ። ከዚያ በኋላ ሄዶ ኢትዮጵያ የዲክቴተር መንግስቶች አፈቀላጤ ሆኖ ሲያገለግል ግንባሩን በጥይት ተብሎ ነው የተገደለው፣ በውርደት ነው የሞተው ብሎ የሚያድግ ልጅ ግን ሁልጊዜ እያፈረ ነው የሚኖረው። ገባችሁ አይደል? እያፈረ በእፍረስ ነው ልጃችሁ ራሱ የሚያልፈው። ገባችሁ? ልጆች ያላችሁ ሰዎች ማለት ነው። ወጣቶች ካላችሁ ጊዜያችሁን ፌስቡክ ላይ ብዙ አታጥፉ ጊዜያችሁን። እኔ እውነቴን ነው የምነግራችሁ።